ሰላም ሰላም የስንዱ ቻናል ተከታታዮች የቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ መሆን አትርሱ። ቻናሌን እንድታበረታቱኝ እንድታግዙኝ ከወዲሁ በአክብሮት ጠይቃለሁ። ውድ ሀገሬ ልጆች እንግዲህ ዛሬ ይዤላችሁ የመጣሁት ፓስታ በተፈጨ ስጋ ቆንጆ የሆነ ምርጥ የሆነ አሰራር፣ በጣም ቀለል ያለ ፈጣን ጣዕሙ ደግሞ በጣም ቆንጆ የሆነ ምርጥ ምግብ ነው። የሚያስፈልጉ እንግዲህ ግብአቶቻችን እዚህ ጋር የተፈጨ ስጋ አዘጋጅቻለሁ። የተፈጨ ስጋ በዚህ መልኩ ግማሽ ኪሎ ይሆናል። ከግማሽ ትንሽ በዛ ይል ይሆናል። ይሄን ያክል እንደ ቤተሰቦቻችን ማለት ነው። እዚህ ጋር የሚያስፈልገኝ ቅመማ ቅመም፣ ባህራት መቸከል፣ ኮዝቦራ፣ ካሪ፣ ፍልፍል አስዋድ እና ካሙን እና ኮዝቦራ ያስፈልገኛል። ጨው አደርጋለሁ እና ነጭ ሽንኩርት እና ሽንኩርት ያስፈልገኛል። ነጭ ሽንኩርት እና ዝንጅብል የተደበላለቀ ነው። በዚህ መልኩ ያዘጋጀሁት ስጋ ጋር በደንብ እንደዚህ ሚክስ አደርገዋለሁ፣ ሁሉንም ማለት ነው። በዚህ ቅመማ ቅመሙን በደንብ እሽት አደርገዋለሁ ከስጋው ጋር ማለት ነው። በደንብ ከተዋሃደ በኋላ አድቦልቡዬ ማለት ነው በትንሽ በትንሹ ጠብሰዋለሁ፣ በመጥበሻ ማለት ነው። በቅቤ አድርጌ ጠብሰዋለሁ። እና ቤተሰቦቼ ላይክ እያደረጋችሁ ሰብስክራይብ አድርጉኝ። ቤተሰብ ካልሆናችሁ ከኔ ጋር ማለት ነው የተለያየ ቆንጆ የሆነ ምግብ የቻልኩትን ያህል አካፍላችኋለሁ። እና ላይክ በማድረግ ግን ወዳጅነታችሁን አሳዩኝ፣ አበረታቱኝ፣ አግዙኝ ማለት ነው። እና በዚህ መልኩ በደንብ እሽት ካደረግነው በኋላ በእንደዚህ በትንሽ በትንሹ አድቦለቡለዋለሁ ማለት ነው። ያው እንደዚህ ይሰራል። በጣም ቆንጆ የሆነ ነው። ስጋ ከትፈን መስራትም እንችላለን። በዚህ አጋጣሚ የተከተፈ ስጋ ገና ሳይፈጭ እንደዚህ ማለት ነው በዛም ይቻላል። ግን ያው የሰዎቹ ምርጫ ስለሆነ በእንደዚህ መልክ ሁሉን ነገር አዘጋጀዋለሁ። ከዛ በኋላ ጠብሰዋለሁ፣ እንዳልኳችሁ በመጥበሻ እጠብሰዋለሁ ማለት ነው። በመጥበሻ ስጠብሰው ያው ትንሽዬ ቅቤ አደርግበታለሁ መጥበሻዬ ላይ በትንሹ ሳይበዛ ማለት ነው። በዘይትም መጥበስ ትችላላችሁ ቤታችሁ ባፈራው ማለት ነው። በዚህ መልኩ ከሟሟልኝ በኋላ በእንደዚህ አድርጌ ሁሉንም አስገባዋለሁ ማለት ነው። በእንደዚህ ማለት ነው። እሳቱ በጣም ሳይበዛ በጣምም ሳያንስ በመካከለኛ ሙቀት አድርገን በደንብ እንደዚህ ሁሉንም በአንድ አይነት ከለር እጠብሰዋለሁ ማለት ነው። ከለሩ ትንሽ እንትን እስከሚል እጠብሰዋለሁ። እና በመቀጠል ያው የሚያስፈልገኝ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት፣ ዝንጅብል ያስፈልገኛል። በጎን ያንን ይሄን እስከምጠብስ ድረስ እሱን አዘጋጃለሁ ማለት ነው። በደንብ በዚህ መልኩ እያያችሁት ነው። ብራውን እስከሚሆን ድረስ ጠብሰዋለሁ ማለት ነው። ባዘጋጀሁት እንግዲህ ሽንኩርቴን፣ ቲማቲሜን ሁሉ ነገር አዘጋጅቻለሁ። እዚህ ጋር ትንሽዬ ዘይት አድርጌያለሁ። ዘይት ካለልኝ በኋላ ሽንኩርቱን አስገባዋለሁ ማለት ነው። በዚህ መልክ ሽንኩርቴን በደንብ አቁላለዋለሁ። ልክ እንደ አገራችን ነው የምሰራው። ያው በርበሬ ስለሌለው ነው እንጂ በቃ ልክ የሀገራችን አይነት አሰራር ነው የምሰራው። በደንብ አቁላልቼ ሽንኩርቱ ትንሽ ከተቁላላ በኋላ ቲማቲሜን አስገባለሁ ማለት ነው። ነጭ ሽንኩርትና ዝንጅብል በኋላ ላይ ነው የማስገባው። በዚህ መልኩ እንግዲህ በደንብ እሽት አደርገዋለሁ። ሽንኩርቴ ያው በጣም ብራውን እስከሚሆን አልጠብሰውም። ያው እንደዚህ ስለሚፈልጉ ሰዎቹ ማለት ነው። ለጨጓራችን ደግሞ ብዙ ጊዜ በጣም ሽንኩርት ብራውን እስከሚሆን ከጠበስ ነው ጣዕሙ በጣም ቆንጆ ይሆናል። ግን ጨጓራችንን በጣም እንደሚነካን ነው የሚያስተምሩን ማለት ነው። እዚህ ጋር እንግዲህ ሽንኩርቴ ከተቁላላ በኋላ ትንሽዬ ነጭ ሽንኩርትና ዝንጅብል አድርጌያለሁ። ቲማቲም አድርጌያለሁ። ሳልሳ አድርጋለሁ። አንድ ላይ ሁሉንም ሚክስ አድርጌ በደንብ እሽት አድርገዋለሁ ማለት ነው። ከለሩን ያው እንደምታዩት ነው። እንደዚህ ሀገር እንደ ኢትዮጵያ ሀገራችን ቀይ ወጥ እንደምንሰራው ልክ እንደዛ ነው ከለሩን የምፈልገው። ቅመማችን ላይም ያው እርድም ስላለ እንዳልኳችሁ ቅመማ ቅመሞቹ የተለያየ ቅመም አደርጋለሁ። እነሱንም
አንድ ላይ ስለማደርግ ከለሩ በጣም በዚህ መልክ መሆን አለበት። በጣም ምርጥ ነው የሚሆነው። እዚህ ጋር እንግዲህ ቅድም የጠበስኩትን ስጋ በመጥበሻ የጠበስኩት ቅድም ማለት ነው እሱን አስገባለሁ። እዚህ ጋር ቅመማ ቅመም ባህራት ካሪ አለ፣ ኮስቦራ፣ ትንሽዬ ኩርኩም አለኝ። በኋላ ላይ ደግሞ ፓፕሪካ አደርጋለሁ፣ የማያቃጥለውም ማለት ነው። ካሙን ኮስቦራ አደርጋለሁ ማለት ነው። ጨው እንደ አስፈላጊነቱ ታደርጋላችሁ። በዚህ መልኩ እንግዲህ ከተቁላላልን በኋላ ሁሉ ነገር በደንብ ከድነን እናበስለዋለን። በደንብ ማለት ነው። በደንብ ስጋችንን እስከሚበስልልን ትንሽ ጠለል አድርገን እናበስለዋለን ማለት ነው። በዚህ መልኩ በደንብ ጥብስ አድርጌ እሽት አድርጌዋለሁ። ስልሱ ራሱ ሽንኩርቱ በደንብ ሟሙቷል ማለት ነው። ከዛ በኋላ እከልሰዋለሁ ማለት ነው። በምፈልገው መጠን ውሃ አላበዛም። ያው ስፓጌቲ ስለሆነ የምንሰራ በዚህ መልኩ እንግዲህ ይሄን ይመስላል። እንግዲህ እየደረሰ ነው። የፈላ ውሃ አድርጌበታለሁ። ውሃው በደንብ ተንተክትኮ በደንብ ጣዕሙ ሽታው እስከሚወጣ ድረስ አፈላዋለሁ ማለት ነው። ቀላል ዘዴ ነው በጣም። ይሄ ማንም አይጠፋውም ብዬ ነው የማስበው። አበሻ ሁላችንም ያው ስጋ ወጥ ያው እናውቃለን ብዬ ነው የማስበው። እንግዲህ ይጠቅማችኋል በሚል ነው። በዚህ መልኩ እንግዲህ እየደረሰ ነው ወጣችን ኦልሬዲ ደርሷል። እንደምታዩት በደንብ ተንተክትኳል። ዘይት አላበዛም። እዚህ ጋር እንግዲህ የማደርገው ፍልፍል አስዋድ እና ትንሽ ካሙን እና ቅቤ እና ነጭ ሽንኩርትና ዝንጅብል አደርጋለሁ ማለት ነው። በስከ መጨረሻ ማለት ነው። እንግዲህ ድስቴን ሊወርድ ሲል ማለት ነው። ይሄን የማደርገው ያው የወጣችን ሽታ ጣዕሙ በጣም ምርጥ ነው የሚሆነው። ኮረሪማ ቢኖረን ያው አረቦች ጋር ኮረሪማ ብዙ ጊዜ ስለማይጠቀሙ ነው። በዚህ መልኩ ስታደርጉት ግን የወጡ ሽታ በጣም ነው የሚጣፍጠው። ጣዕሙ ሽታው በጣም ምርጥ ነው የሚሆነው። በዚህ መልኩ ደርሶልኛል ማለት ነው። ካሁን በኋላ ያው ፓስታዬን መቀቀል ነው የሚቀረኝ። ሁሉ ነገር ደርሷል ማለት ነው። ይህን ይመስላል። በጣም ቆንጆ ሽታው አትጠይቁኝ። በጣም የሚጣፍጥ እጅ የሚያስቆረጥም ወጥ ነው የሰራሁት። ከዚህ በኋላ የሚያስፈልገኝ ያው ስፓጌቲ ነው። ፓስታዬን እቀቅላለሁኝ። ሙሉውን ነው የምጠቀመው። እናንተ እንደየቤተሰቦቻችሁ መጠቀም ትችላላችሁ። በዚህ መልኩ ያው ፓስታችንም 15 ደቂቃ በማይሞላ ቶሎ ነው የሚበስልልን። 10 ደቂቃ በቂ ነው። ቶሎ ነው የሚበስለው። የዚህ ሀገር ፓስታ ልክ እንደ ሀገራችን አይደለም፣ ቶሎ ነው የሚበስለው። እና ይሄን ይመስላል። አዘጋጅተን ደርሰናል። ስፍራችን ላይ ያነጣጥፈናል። ይሄን ይመስላል እና ቻናሌን ላይክ፣ ሰብስክራይብ አድርጉ። አግዙኝ፣ አበረታቱኝ። የተለያየ ይዤ እንድመጣም የእናንተ ላይክ ያስፈልገኛል። ሰላማችሁ ብዝት ይበልልኝ። አመሰግናለሁ።